ነው። እሷ ደግሞ አምላክነቱን የተቀበለች ልጇ ነው። ድንቅ የሚያደርገው እኮ ይሄ ነው። ልጄ አምላክ ነው ብላ ማትጎርር እናት እኮ ናት። በትህትና የተሞላች ስለሷ ነው የምናስተምረው ለህዝቡ። የትህትና እናት ምን ትመስላለች? ቢሰድቧት ቃላት ማትመልስ፣ ቢናገሯት ዛሬ ባለስልጣን ሚስት አንድ ሰው ወጥቶ ቢናገር ሲጥረገረግ አራብ የፖሊስ ባቱ ሊንጋጋበታል። እሷስ በጭራሽ። የቅዱሳን ሁሉ ቅዱስ የሆነ እግዚአብሔር አምላክ ወልደዋለች፣ አክብሯታል፣ ቃል ኪዳንም ሰጥቷታል። ይሄንን ትምህርት በአለባበሳችንም እየለበስን የሷን እናትነት እንመሰክራለን። ስብከቱን ለወንዶቹ እንተዋለን። እኛ ደግሞ በአለባበስ በዝማሬ በሁኔታችን ባረማመዳችን ስለ ወላዲተ አምላክ ስለ ቅድስተ ቅዱሳን ኪዳነ ምሕረት እንመሰክራለን እስከ ጥግ ድረስ። ድንጋዩን እንሰነጥቀዋለን ስለሷ በመመስከር። ሆዳም ግን እሷን አውቃለሁ እያለ አፈንጥቀን ነው የምንሄደው። እኛ እያከበርናት ቅዱሳን ያከበሩላት የወደዷት ያመሰገኗት አባ ሕርያቆስን አባ ኤፍሬም በውዳሴ ሲያመሰግኗት የነበሩ ቅዱሳኖች አሁን ማንም የላትም። ውሸት ነው። በሞባይል ነው ምስጋናው ዛሬ። መጽሐፍ ቅዱስ ሞባይል ላይ ተሞልቶ ነው። የለም ትክክለኛ ክርስቲያን መጽሐፍ ቅዱስ እዚህ ውስጥ ነው የሚቀመጠው። ክርስትናውን ደግሞ በተግባር በአለባበሱ በአመጋገቡ በመንፈስ ውሸት አይቻልም። እግዚአብሔር አየኝ እንጂ ሰው አየኝ ብሎ መሄድ ኃጢአት ነው። ሰው ምን ያደርጋል? እንደዚህ ትውልድ እኮ እግዚአብሔርን ያሳዘነ ትውልድ የለም። ስለዚህ የትኛውን ህዝብ ነው እኛ የምንፈራው? የትኛው ህዝብ ነው በእምነት የታነጸ? የለም ውሸት ነው። እግዚአብሔርን የሚፈራ የለም። በይሉኝታ ያለቀ በጥቅም ያለቀ ቢዝነሱን የሚያስብ እንዴ እንደዚህ በመናገር እከሌ እንትን ህብረተሰብ ይቀርብኛል። ለምን ጠንቀር ብሎ አይቀርም? እግዚአብሔር የልፋትህን የድካምህን ዋጋ ይከፍልሃል። ያ ሰው መጣ አልመጣ በትንሽ ገንዘብ ትበዛለህ፣ በረከት ይኖርሃል። ሃይማኖታቸውን ዛሬ የሚያሰድቡት እከሌ ሃይማኖት ይቀርብኛል፣ ኧረ ይሄ ቢዝነስ ከፍቼ ደግሞ እነዚህን ከተናገር እነሱ መተው ላይገዙኝ ነው። አይግዘኛ። የሱ በር ሲጀመር ምን ሊያደርግልኝ? ከፍ አያደርገኝም፣ ዝቅ አያደርገኝም። ስራዬ ነው ዝቅና ከፍ የሚያደርገኝ በእግዚአብሔር ፊት የማደርጋቸው ስራዎች። ርትዕት ወላዲተ አምላክን ነው ብላችሁ እንማር። በፊት ከመጣንበት ህይወታችን አሁን ወደፊትም ይዘነው የምንሄደውን እንማርበት። ህዝብ በተግባር ብቻ ሊማርበት የሚገባውን ነገር እግዚአብሔር እንዲፈጽምልን እንጠይቀው። ያደርጋል፣ የሚሳነው ነገር የለም። እኔ ሙሉ ነኝ፣ በሱ ሙሉ ነኝ። 10 ዓመት ህይወቴ ታሪኬን ቀይሮታል። እናንተን ደግሞ የሰበሰበ አምላክ እናንተንም ላይም ደግሞ ስራ እንደሚሰራ አምናለሁ። ክፋትን ብሰራ በሰማይ ቤት እንደሚያስጠይቀኝ ያውቃል። ይሄንን ደግሞ እንዳልቀጥልበት ጸሎት እንደሚያስፈልገኝም ጠንቅቄ ያውቃል። አንዳንዶች ግን እያወቁ ህዝብን ጉድጓድ ውስጥ እየከተቱ ብር እየሰበሰቡ የሚሄዷል። በሽታን የገዙት
በብራቸው በጣም እልፍ የሆነ በሽታ በቤታቸው ያከማቸዋል። ርትት በእንደዚህ አይፈቀድም። ትንሿንም እንዲባርክልህ አሸናፊ ነህ። በሄድክበት ሁሉ ተሰሚነት ይኖርሃል። እግዚአብሔርን ከያዝክ ማለት ነው። ከዚህ በኋላ አሸናፊ የሚሆነው በእግዚአብሔር የሚያምን ህዝብ ነው። በተግባር የሚኖረው ህዝብ እዛ አረቄ ሄዶ ከሰዓት ሄዶ አረቄ ቤት የሚከር አይቻልም። ለመጠጥ ቤት አከራይታችኋል ቤታችሁን። ይሄ ኃጢአት ነው። ቤታችሁን እንኳን ለማን እንደምታከራዩ ጠንቅቃችሁ ማወቅ አለባችሁ። ከዛ የሚመጣው የኃጢአት ብር ስለሆነ ማለት ነው። እኛንም ልጆቻችንንም የልጅ ልጆቻችንንም ይዞ ገደል ስለሚገባ ሙስና የሚሰጣለ የማህበሩ አባላት ሙስና ትቀበላላችሁ። ይሄም ኃጢአት ነው። ይሄም ክርስትና አይደለም። አይሆንም። አናሸንፍም። እንደዚህ እየሄድን እዚህ ጋር የምንናገረውን ነገር እዛ ጋርም ወጣችሁ መኖር አለባችሁ በዛ ህግ። የምን ሃይማኖት እምነት ተከታዮች እንዳሉ አስቡት። ልክ ገቢዎች ሲመጡ በር ሁሉ ይዘጋል። ማንን ነው ዛሬ ቅዱሳኖች ብላችሁ ትላላችሁ። የቅዱሳንን ታሪክ እስቲ አዳምጡ። ምን እንደነበረ በዛ ዘመን የነበሩ አምባገነኖችን እንዴት እንደሚያሸንፏቸው እንደነበረ ክፍተታቸውን የሚያውቁባቸዋል። ክፍተታቸውን እንዴት እንደሚያሸንፉ መንፈስ ቅዱስ ይበራቸዋል። ይሄ ሁሉ ጿሚ ነው በአሁን ሰዓት ያለው አይደለም እንዴ? እኛ ጾም ፈተናል። ይሄ ሁሉ ጿሚ ህዝብ አለ አይደለም? መርካቶ ላይ ብትገቡ ዘይት ለመግዛት ብትገቡ ገቢ ስልጣን ላይ ያሉትንም እኮ ልክ ለማግባት እኮ በአንድ እምነት በአንድ አቋም ሆኖ እግዚአብሔር ቢለመን እግዚአብሔር እነሱን ያስተካክላል። እዛ ጋር አቋም የሌለው ህዝብ ይሄ ህዝብኛ መናገር አይችልም። ይሄ ህዝብ በእምነት አይደለም ያለው፣ በአየር ላይ ተንሳፎ ነው ያለው። መጠንከር አለበት ርቷን። ከዚህ ስህተታችን እስከዛሬ ስንሰራ የነበረውን ስህተት ዳግመኛ መስራት የለብንም። እግዚአብሔር ይከፍታል መንገድ። በሚገርም ኢትዮጵያ ላይ የሚገርም የሃይማኖት ስርዓት ነው የሚዘረጋው። የሚገርም ዝም ብለን አሁን ትምህርት ነው እየተማርን ያለነው። በኋላ ደግሞ በተግባር አረማመዳችን ክርስቲያን በአረማመዱ ራሱ ይታወቅ ነበር። አሁን እንደ እብድ እኮ በስቷል ኢትዮጵያ ላይ አይደለም? አልበዛም? የአእምሮ ህመምተኛ ጤነኞችም ሆነው በሽተኛ ተብለው የተቀመጡ ማለት ጤነኛ መሆናቸውን እንኳን የሚያቅላቸው የለም። ለምን? ሁሉም በሽተኛ ሆነናል። ሁላችንም የአእምሮ ህመምተኛ ሆነናል። የነሱን ጤናማ መሆን እንኳን ልናውቅ አንችልም። ስለዚህ
በህዝብ ቁጥር አይደለም። አንድ ሰው ብቻ ይበቃል። አንድ ሰው ብቻ ይበቃል። እግዚአብሔር የለም እያሉ ስሙን እያጠፉ ነው ያሉት። እግዚአብሔር አያደርግም እያሉ ያደርጋል። አንቺ ወይም አንተ ምን ስርዓት ነበረ? ምን አይነት አስተዳደግ ቢኖር ነው ዛሬ ልጆቻችን አምላክ የለም ብለው ሊሉ የቻሉበት ምክንያት? የእናትና የአባት አስተዳደግ እኮ። እናት የት ነበረ የምትውለው? አባት የት ነበረ የሚውለው? ልጆቻችን ዛሬ እምነት አልባ የሆኑበት ምክንያት እናትና አባት ተጠያቂ ናቸው። ምንድን ነበር አስተዳደግ? በጥሩም አሳድገው ለፍተውም አሳድገው አምላክንም እየተማጸኑ እያሳድገው ልጆቻቸው ማይሆን ቦታ የሚወጡባቸው ለፈተና አሉ። ያንንስ እንዴት ነው ማለፍ ያለባቸው እናቶች? ልጆቻችን ዛሬ እግዚአብሔር የለም ብለው ሲሉ እናት ምን ማድረግ አለባት? ተደፍታ ማልቀስ አለባት። በጣም በስተዋል። ቲክቶክ ላይ ስሟቸው በደንብ ስለ ሰይጣን የሚመሰክሩ እግዚአብሔርን የሚሳደቡ በጣም በስተዋል። ለምን? አስተዳደግ መንፈሳዊ እውነት የለንም። እውነት አልተቀበለም አይምሮ። እንዳልኩት ቤተክርስቲያን ሲገቡ ምን ተብለው ነው ያደጉት? ይሄን የቦታ ነው ተብሎ ነው የታደገው። እማረሳው አንዴ እኔ የዛሬ 8 ዓመት ከእስር ቤት እንደወጣው ነው እዚህ አካባቢ ያሉ ሙስሊሞች፣ ኦርቶዶክሶች እና ፕሮቴስታንቶች አንድ ላይ ሆኑና እህተ ማርያምን ከዚህ ሰፈር ማስወጣት አለብንና ስብሰባ ይደረግና ፊርማ ስብሰባ ይደረግ ተባለ። እኔ እንግዲህ በሰዓቱ ያው እንዳልኩት ከእስር ቤት እንደመጣው ነው። ከዛ ፊርማ ኢህአዴግ ደግሞ እንትን አዘጋጀላቸው፣ አዳራሽ አዘጋጀላቸው። ከዛ ወረቀት ተጻፈና ሁሉም ህዝብ የገባው እንዲፈርም ቱጣ የሚለውን። እንግዲህ የኔ ማህበርተኛ እዛ መሀል የለም። እግዚአብሔር ግን አንድ ሰው አስነሳ ማለት ነው። አንዱ ሰው ብቻ እጁን አወጣ ከራሳቸው መሀል ማለት ነው። እንዲህ ነው እግዚአብሔር የሚመሰክርላችሁ ማለት ነው። እጁን አወጣና ችግር የለም እህተ ማርያም ቱጣ የሚለውን ፊርማ እኔም እፈርማለሁ፣ ግን አንድ ነገር አለ። እዚህ ጋራ ወሃቢ ሙስሊሞች አሉ አለ፣ አክራሪ ሙስሊሞች። እነሱም እህተ ማርያም አለ ቱጣ ብለን የምንለው አክራሪ ክርስቲያን ስለሆነች ነው አይደለም አለ። እዚህ ጋራ ወሃቢ ሙስሊሞች ስላሉ ስለዚህ እነሱም ይውጡ ብለን እኩል እንፈርም፣ የእሷንም ስንፈርም የእነሱም ይፈርም ተባለ። ከዛ ምን ሆነ? ስብሰባው ፍርስ ብሎ ወጣ። እንዲህ ነው የአብርሃም አምላክ ሲመሰክር ከራሳቸው መሃል ብቻዬን ሆኜ በሰዓቱ ማለት ነው። ይሄንን ያነሳሱት እዚህ አካባቢ ያሉ የሙስሊም ህብረተሰቦች ናቸው። ቱጣልን ከዚህ አካባቢ እስከ ልጆቿ ቱጣልን ተብሎ ከዛ በኋላ ተነገረኝ። ኧረ ስብሰባ ተደርጎበት እኮ ነበረ ያለፈው ሳምንት ተደርጎበት ምን ከዚህ ሰፈር እንዲወጡ አዩ። ለተንኮል ያለው ህብረት ምን ነው? እዚህ አካባቢ ያሉት ሌቦችን ለምን አታወጧቸው? አምላክን ደግ የዋህ ቅን ሆኖ እኮ ነው ይገደል ይሰቀል ያሉት። አሁን በዚህ ዘመን እሰቅላለሁ ብለህ ብትል ራስህን ትሰቀላታለህ። እኛ የንጉሱ ልጆች ነን፣ ልናስከብር ቆመናል። የምናስከብረው ደግሞ በተግባር እየኖርናት፣ የኛ አምላክ ደግሞ እያሳየ እውነትን እያለን እየሄደ እንግዲህ አስቡት። እነዚህ ሶስት የሃይማኖት ተቋማት አንድ ሆነውብኝ እኔ ላይ ተሰብስበው